የኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ወይም አይስ ኦፊሰሮች ቢያስቆሙት ምን ማድረግ ይኖርቦታል? የአይስ ኦፊሰሮች በመንገድ ላይ ወይም በሌላ ቦታ ቢያስቆሙት ረጋ ይበሉ፣ አይሩጡ፣ ከኦፊሰሮቹ ጋር ግብ ግብ አይፍጠሩ፣ እጆችዎን በግልጽ በሚታይ ቦታ ላይ ያድርጉ። ዝም የማለት መብቶት የተጠበቀ ነው። ኦፊሰሮቹ ለሚጠይቁት ጥያቄ መልስ መስጠት አይጠበቅቦትም። የት እንደተወለዱም ሆነ ስለ ኢሚግሬሽን ስታተስዎ የመናገር ግዴታ የለቦትም። በግልጽ እንዲህ ይበሉ፣ ዝም ማለትን መርጫለሁ፣ ወይም በእንግሊዝኛ I choose to remain silent። በሕግ ካልተገደዱ በስተቀር ዶክመንት አያሳዩ። የውጭ ሀገር ፓስፖርት ወይም ሌላ ማንኛውንም ወረቀት በገዛ ፍቃዶ አሳልፈው አይስጡ። ሕጋዊ የመኖሪያ ፍቃድ ግሪን ካርድ ወይም ወርክ ፐርሚት ካሎት በሕግ ከተጠየቁ ብቻ ማሳየት ይችላሉ። ከዚያ ውጪ ግን ተጨማሪ ማብራሪያ አይስጡ። በምንም አይነት ነገር ላይ አይፈርሙ። ያልገባውትን ሰነድ ፈጽሞ አይፈርሙ። በግልጽ እንዲህ ብለው ይጠይቁ፣ በቁጥጥር ስር ውያለው ወይስ መሄድ እችላለሁ? Am I being detained or am I free to go? መሄድ ይችላሉ ከተባሉ በተረጋጋ መንፈስ ከዚያ ይሂዱ። የአይስ ኦፊሰሮች ወደ ቤቶ ከመጡ በሩን አይክፈቱ። በዳኛ የተፈረመ የፍርድ ቤት ትዕዛዝ ወይም ዋራንት ከሌላቸው በስተቀር በሩን አይክፈቱ። የፍርድ ቤት ትዕዛዙን ወይም ዋራንቱን ከበሩ ስር እንዲያሾልኩት ወይም በመስኮት በኩል እንዲያሳዩት ይጠይቁ። የአይስ ኃላፊዎች የፈረሙት ወረቀት ብቻውን ወደ ቤት ለመግባት አይፈቅድላቸውም። የግድ በፍርድ ቤት ዳኛ የተፈረመ መሆን አለበት። በግልጽ እንዲህ ይበሉ፣ ጠበቃዬን ማናገር ፈልጋለሁ፣ ወይም በእንግሊዝኛ I want to speak to my lawyer። በመጨረሻም በፍጹም ሐሰተኛ መረጃ አይስጡ ወይም አይዋሹ። መዋሸት ወይም ሐሰተኛ መረጃ መስጠት ጉዳዩን ያበላሸዋል። ዝም የማለት መብቶ የተጠበቀ ነው።